አገልግሎታችሁን በአዳራሽ ገድባችሁ እንዳታስቀሩት። የናቃችሁት ሚዲያ እየፈለጋችሁ ነው። ስለዚህ ያላችሁን ሳትነጠቁ በጊዜው ተጠቀሙበት። ማን ነው ችሎታችሁን የሚነጥቃችሁ? ግልጽ አደርግላችኋለሁ። ይህ ቪዲዮ በጣም ስለሚጠቅማችሁ ቻናልን ሰብስክራይብ ያደረጋችሁ አብራችሁን ቆዩ። ዩቲዩብ ችሎታችሁን ብቻ ነው የሚፈልገው፣ ያላችሁን እንድታመጡለት ይፈልጋል። እናንተ ደግሞ የደበቃችሁት ችሎታ አላችሁ፣ ያንን ወደ ገንዘብ ልታመጡት ይገባል። ችሎታችሁ ቤተክርስቲያን፣ የሰንበት ትምህርት ቤት አዳራሽ ውስጥ ብቻ ተገድቦ እንዳይቀር ማድረግ አለባችሁ። በኪነ ጥበቡ ዘርፍ የተለያዩ ችሎታ ያላችሁ ልጆች ዩቲዩብ ከሌላችሁ፣ ቲክቶክ ከሌላችሁ እመኑኝ ኋላ ቀርታችኋል። ሰዎች በዚህ ጊዜ ዩቲዩብ እና ቲክቶክ ላይ የማይጠቅም ወሬ በማውራት ገንዘብ በሚያገኙበት ጊዜ እናንተ ችሎታ እያላችሁ የመስራት አቅም እያላችሁ ሚዲያ ላይ አልወጣችሁም ማለት፣ ስራ አልጀመራችሁም ማለት ሌላ ታሪክ ነው። መስራት የምትችሉትን ወደ ሚዲያ ማምጣት ማለት ሰዎችን እያስተማራችሁ ገንዘብ መስራት ማለት ነው። ማወቅ ያለባችሁ ነገር ወደ ሚዲያው ስትመጡ ገንዘብ ብቻ አይደለም፣ ሰፋ ያለ አገልግሎት እንዲኖራችሁ ያደርጋል። ጥሩ ከሰራችሁ እውቅናን ያሰጣችኋል፣ የሰዎችንም ትኩረት መሳብ ትችላላችሁ። በዚህ መንገድ መጓዝ ካልተቻለ እመኑኝ ጊዜው እየተራቀቀ እየጣለን እየሄደ ነው። ይሄ ደግሞ ለተስፋ መቁረጥ አሳልፈው ይሰጣችኋል። አይታችሁ ከሆነ ቤተክርስቲያን መንፈሳዊ ኪነ ጥበብ ዘርፍ የሚሳተፉ ልጆች፣ ችሎታ ያላቸው ልጆች፣ መስራት አቅም ያላቸው ልጆች እያገለገሉ የሆነ ጊዜ ድንገት ከአገልግሎት ርቀው ውጪ እናገኛቸዋለን። ለዚህ ብዙ ምክንያት ቢነገርም በዋናነት ዓለማዊ ሕይወት ፈተና ትሆንባቸዋለች። በዚህ ጊዜ እንዳልኳችሁ ቀድማችሁ ችሎታችሁን ወደ ሚዲያው አምጥታችሁት ቢሆን ፈተናውን ትሻገሩት ይሆናል። ምክንያቱም ሚዲያው እድሜው አይገድበውም፣ መስራት ትችላላችሁ። አሁን ግን ያለፈው ጊዜ ይበቃል። ያላችሁን ነገር ይዛችሁ ውጡ። ይህ ካልሆነ ግጥም መጻፍ የምትችሉ ልጆች፣ ድራማ ስክሪፕት ማዘጋጀት የምትችሉ፣ የዘፈን ወይም የመዝሙር ግጥም ማዘጋጀት የምትችሉ፣ ድራማ የመስራት የመተወን የተለያዩ ስራዎችን ያላችሁ ልጆች በኤአይ ስራችሁን ልትነጠቁ ነው። እናንተ ባላችሁ ጊዜ በችሎታችሁ የሰዎችን ትኩረት መሳብ ሳትችሉ ኤአይ እናንተ መስራት የምትችሉትን ነገር ሊሰራ ነው፣ እየሰራውም ይገኛል። ከሆነ ጊዜ በኋላ ሰዎች ፊታቸውን ወደ ቻት ጂፒቲ ሳያዞሩ እናንተ ዛሬ ቀድማችሁ ግቡ። ይሄንን አሁን መጀመር ካልቻላችሁ ደግሞ ነገ ማንም ትኩረት አይሰጣችሁም። ምክንያቱም እናንተ ለነገ የምታሳድሩት ነገር ነገን አይመጥኑም። ሁሉም ነገር በጊዜው ሲሆን ቦታውን ያገኛል። ስለዚህ ዛሬ በጊዜያችሁ ተጠቀሙ። ምናልባት እስከ ዛሬ የቆያችሁት የጎደለኝ ነገር አለ ብላችሁ አስባችሁ ይሆናል። ነገር ግን እመኑኝ ስማርት ስልክ ካላችሁ በቂ ነው። ሌላ ነገር የምትፈልጉ ከሆነ ትርፉ ድካም ብቻ ነው። ከዚህ በፊት ዩቲዩብ የጀመሩትን ሰዎች ታሪካቸውን ወደ ኋላ ተመልከቱት። ከምን ተነስተው ዛሬ ምን ደረጃ ላይ እንደሚገኙም አብረን እያየናቸው ነው። ከዚህ በላይ ሌላ ማስረጃ እንዳትፈልጉ። የሌላ ሰዎችን ቪዲዮ እያያችሁ ስክሮል በማድረግ ብቻ ጊዜያችሁንም አትግደሉት። በነገራችን ላይ ለረጅም ጊዜ ስክሮል ማድረግ ቪዲዮዎችን የቀያየሩ ማየት የማሰብ ችሎታን እንዲቀንስ ያደርገዋል። ራሳችሁንም ለጉዳት አሳልፋችሁ አትስጡ፣ ጊዜያችሁንም አታባክኑት። ለስራ ነገ የሚባል ነገር አቁሙ። መጀመር ካለባችሁ አሁን ራሳችሁን ከማሳመን ጀምሩ። ዩቲዩብ ስትጀምሩ ተስፋ ይኑራችሁ፣ ቆራጥ ሁኑ፣ አላማ ይኑራችሁ። አንዴ እስከምትጀምሩ ብቻ ነው ተራራ መስሎ የሚታያችሁ። ከዛ በኋላ ነገሮች እየቀለሏችሁ መንገዱን እያገኛችሁ ትሄዳላችሁ። አሁን ልክ ይህ ቪዲዮ እንዳለቀ ወደ ስራ ግቡ። በሚቀጥለው ቪዲዮ አንድ ቻሌንጅ ይዤላችሁ መጣለሁ። ያንን ቻሌንጅ የምትቀላቀሉ ሁላችሁም በ5 ወር ውስጥ ዩቲዩብን ክፍያ ማስጀመር አለብን። ቶሎ እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። ዳግም በሌላ ቪዲዮ እስከምንገናኝ ቸር ያቆየን።